ሰላም ጤና ይስጥልኝ። ስኬታማ ትውልድ ቤተሰቦች እንደምን አላችሁ? ዛሬ የምንመለከተው ስለ ተራ ሰዋሰው ሳይሆን ዛሬ የምናወራው የምትናገራቸው ቃላቶች እንዴት በአንጎልህ ውስጥ ያሉትን ኒውሮኖች እንደሚቀይሩና ባዮሎጂህን እንደሚያውኩ እንዲሁም ደግሞ ጣፈንታህን እንደሚወስኑ በሳይንስ የተረጋገጠው ሚስጥር ነው። እስከ ቪዲዮ መጨረሻ ድረስ አብረኸኝ ከቆየህ ሕይወትህን በአንድ ቃል ብቻ መለወጥ የምትችልበትን ቁልፍ ሚስጥር ታውቃለህ። ለመሆኑ አንድ ቃል ስትናገር በአንጎልህ ውስጥ ምን እንደሚፈጠር ታውቃለህ? ኒውሮ ሳይንቲስቶች እንደሚነግሩን ከሆነ እንደ አልችልም፣ ሰነፍ ነኝ፣ ከባድ ነው፣ የ40 ቀን እድሌ ነው እንዲሁም ደግሞ እነዚህን የመሳሰሉ ቃላቶችን ስንጠቀም በአንጎላችን ውስጥ የሚገኘው አሚግዳላ የተባለው የፍርሃት ማዕከል ወዲያውኑ ይደነግጣል። አሚግዳላ ሲደነግጥ ደግሞ ኮርቲሶል የተባለው የጭንቀት ሆርሞን በደምህ ውስጥ ይረጨዋል። ይህ ሆርሞን ሲበዛ ምን እንደሚሆን ታውቃለህ? የፊት አእምሮህ ወይንም ደግሞ ፍሮንታል ሎብህ ከዚህ በፊት ባነሳነው ቪዲዮ ላይ ስለ ፍሮንታል ሎብ አንስተናል። የህይወት ዋና ስራ አስፈጻሚ ወይንም ደግሞ የስኬት መሐንዲስ ብለን የምንጠራው ስራውን መስራት ያቆማል። ያም ሲሆን የማሰብ የመፍጠርና የመስራት አቅምህን ሙሉ በሙሉ ይዘጋዋል። በቃላትህ ራስህን ሽባ ታደርገዋለህ። በአንጻሩ ደግሞ እችላለሁ፣ ጠንካራ ነኝ፣ አሸንፋለሁ፣ አደርገዋለሁ የሚሉ ቃላቶችን ስትጠቀም አእምሮህ ዶፓሚን የተባለውን የደስታና የመነሳሳት ኬሚካል ያመነጫል። በአንጎልህ ውስጥ አዳዲስ የስኬት የነርቭ መንገዶች ይገነባሉ። ቃላትህ ዝም ብለው ድምፅ አይደሉም፣ የአንጎልህን ኬሚስትሪ የሚቀይሩ መድኃኒቶች ናቸው። ይህን ለማረጋገጥ የታዋቂውን የጃፓን ሳይንቲስት የዶክተር ማሳሩ ኢሞቶ ምርምር እንመልከት። ዶክተር ማሳሩ ኢሞቶ በውሃ ማሰሮዎች ላይ ወይም ደግሞ በውሃ ቦትሎች ላይ ባደረገው ጥናት አንዱ ብርጭቆ ላይ ወይንም ደግሞ ውሃ በያዘ ማሰሮ ላይ አመሰግናለሁ የሚለውን ቃል ሲናገር፣ በሌላኛው ጠርሙስ ወይም ደግሞ ማሰሮ ላይ ደግሞ እጠላሃለሁ የሚለውን ቃላት ደጋግሞ ከተናገረ በኋላ ውሃውን ሙሉ በሙሉ በአጉሊ መነጽር በሚመለከትበት ጊዜ ውጤቱ እጅግ በጣም አስደንጋጭ ነበር። አዎንታዊ ቃላት ወይንም ደግሞ አመሰግናለሁ የሚለው ቃል የተነገረው ልክ እንደ አልማዝ ያማረ ጂኦሜትሪካል ቅርጽ ሲኖረው፣ መጥፎ ቃል የተነገረው ግን ቅርጹን ሙሉ በሙሉ አጥፍቶታል። አሁን ቆም እንበልና እናስብ። የሰው ልጅ አካል 70% የተገነባው ከውሃ ነው። ታዲያ አንተ በየቀኑ መስታወት ፊት ቆመህ ወይንም ደግሞ ከሰዎች ጋር ባለህ ግንኙነት የምትናገረው ነገር ምንድን ነው? እኔ አረባም፣ እኔ ደደብ ነኝ፣ ለስኬት አልተፈጠርኩም፣ አልችልም፣ የ40 ቀን እድሌ ነው፣ ደካማ ነኝ። ማንኛውም ሰው በአንተ ላይ የሚወረውረውን መጥፎ ቃላት በቀልድ አስመስለው የሚነግሩህን እንዲሁም ደግሞ የሚቀልዱህን አሉታዊ ነገሮችን አትቀበል። የአንተ አስተያየት እኔነቴን አይገልጸውም በል። ለራሴ የምትነግረውን ከሰዎች የምትቀበለውን ነገር አጣራ። አስታውስ፣ ሕይወትህ የሚቀረጸው በአፍህ ከሚወጣው ቃላት ነው። አንተ ደካማ አይደለህም፣ አንተ ጠንካራ ነህ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ በኮሜንት ላይ ዛሬ በራሳችሁ ላይ የምታውጁትን ጠንካራ ቃል ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።